ከኤርትራ ወደ ትግራይ ታንኮችና ከባድ መሳሪያዎች ገብተዋል። አሜሪካ ለዶክተር ደብረጽዮን የሰጠችው አስፈሪና ጠንካራ ማስጠንቀቂያ ምንድነው? ውጊያውን የጀመራችሁት እናንተ ናችሁ ያሉት አምባሳደር ማሲንጋ በህወሓት ላይ ምን አወረዱ? የፕሪቶሪያው ሰላም ስምምነት ፈረሰ ማለት ነው? በሌላ በኩል በኮሬ ዞን በማሳቸው ላይ ሲሰሩ የነበሩ አርሶ አደሮች በጥይት ተደብድበው ተገደሉ። ላለፉት 10 ዓመታት ያልቆመው ይህ መከራ ከሀገራዊ ምክክር ጋር እንዴት ተያያዘ? በተጨማሪም በአዲሱ የትግራይ ስርዓተ ትምህርት የአማርኛ ቋንቋ ትምህርት ለምን ወደ 7ኛ ክፍል እንዲዘገይ ተደረገ? አብን በበኩሉ ለይስሙላ ፖለቲካ ድራማና እውቅና አንሰጥም በማለት የብልጽግናን እርምጃ አወገዘ። በኢትዮጵያ ፖለቲካ ምህዳር ውስጥ እየተካሄደ ያለው የኃይል አሰላለፍ፣ የድንበር ውጥረትና የፖለቲካ ሽኩቻ ወዴት ያመራል? ሙሉ ትንታኔውን ይዘንላችሁ ቀርበናል። እስከ መጨረሻው አብራችን ቆዩ። የዋሽንግተን ጥብቅ ማስጠንቀቂያ፣ የትግራይ ኤርትራ ውጥረትና የፕሪቶሪያ ስምምነት ዳራ ነው። ወደ መጀመሪያውና እጅግ ተሳቢ ወደ ሆነው ትኩስ መረጃችን እንለፍ። በኢትዮጵያ የአሜሪካ አምባሳደር ኤርቬን ማሲንጋ እና በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል መካከል የተደረገው የስልክ ውይይት በኢትዮጵያ የፖለቲካ ምህዳር ላይ ትልቅ ቦምብ ጥሏል። እንደ መረጃዎች ገለጻ ዶክተር ደብረጽዮን በህወሓት ፖሊቲ ቢሮ ስብሰባ ላይ ባቀረቡት ሪፖርት የትግራይ ጥቃት እየደረሰባት አሜሪካ ለምን ጸጥ አለች ሲሉ አምባሳደሩን መጠየቃቸውን ተናግረዋል። ነገር ግን የአሜሪካ አምባሳደር የሰጡት ምላሽ ለህወሓት አመራሮች ጨርሶ ያልተጠበቁትና እጅግ የጠነከረ ነበር። አምባሳደር ማሲንጋ በቀጥታ የሸሪራውን ውጊያ እናንተ ናችሁ የጀመራችሁት፣ ህልውናቸውን በብልጽግና መቃብር ላይ ያላችሁ የዲፕሎማሲ መንገዱን ያዳከማችሁት እናንተ ናችሁ ሲሉ የቡድኑን አካሄድ በጽኑ ኮንነዋል። ከሁሉም በላይ አሳሳቢው ነገር አምባሳደሩ ጨምረው ከባድ መሳሪያዎች፣ ታንኮችና መድፎች በቅርቡ ከኤርትራ ወደ ትግራይ እንደገቡ አሜሪካ ታውቃለች ማለታቸው ነው። የፖለቲካና የጂኦፖለቲካ ምህዳሩን በተባ ብዕር ስንመለከት ይህንን ሁኔታ በትክክል ለመረዳት ወደ ኋላ መመለስ ያስፈልጋል። በደቡብ አፍሪካ ፕሪቶሪያ የተፈረመው የሰላም ስምምነት በሰሜን ኢትዮጵያ ለ2 ዓመታት የቆየውን አስከፊ ጦርነት ያስቆመ ቢሆንም የመሳሪያ መፍታትና የመልሶ ማቋቋም ሂደቱ ሙሉ በሙሉ አልተጠናቀቀም። ህወሓት በውስጡ በሁለት ክንፎች የተከፈለ የፖለቲካ ክፍል ውስጥ የገባ ሲሆን በአንድ በኩል በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር፣ በሌላ በኩል ደግሞ በዶክተር ደብረጽዮን የሚመራው የህወሓት እንጃ እርስ በርሳቸው በከፍተኛ የስልጣን ሽኩቻ ላይ ይገኛሉ። በተመሳሳይ መልኩ የኤርትራ ጦር ከትግራይ ወሰን አካባቢዎች ሙሉ በሙሉ አለመውጣቱና በቅርቡ ደግሞ ታንኮችና ከባድ መሳሪያዎች ወደ አካባቢው ማስገባቱ ቀጠናውን እንደገና ወደ አልፎ ግጭትና ወደ አዲስ ዓለም አቀፍ ቀውስ ሊከተው ይችላል የሚል ትልቅ ስጋት ፈጥሯል። ዋሽንግተን ህወሓት የሚጠቀመውን የብልጽግናን መንግስት የመቅበር ጠንካራ የጦርነት ቅስቀሳ ንግግር በመኮንን አዲስ ጦርነት ከተቀሰቀሰ ተጠያቂው ህወሓት እንደሆነ ማስጠንቀቋ በዲፕሎማሲው መስክ ትልቅ ለውጥ መምጣቱን ያሳያል። በትግራይ አዲስ ካሪኩለም የቋንቋ የጂኦፖለቲካና የውጭ በጀት ውዝግብ። እዚሁ ከትግራይ ክልል ጋር በተያያዘ ሌላው ትልቅ መነጋገሪያ የሆነው ዜና የትግራይ ክልል ትምህርት ቢሮ ይፋ ያደረገው አዲስ ስርዓተ ትምህርት ካሪኩለም ነው። በዚህ በ14 ዩኒቨርሲቲ ምሁራን በተዘጋጀው አዲስ ካሪኩለም ውስጥ ዋና ለውጦች ተደርገዋል። የመጀመሪያውና አከራካሪው እርምጃ ከአሁን በፊት ከ3ኛ ክፍል ጀምሮ ይሰጥ የነበረው የአማርኛ ቋንቋ ትምህርት ወደ 7ኛ ክፍል እንዲዘገይ መደረጉ ነው። በተጨማሪም ከእስያ የስነ ምግባር፣ ከስካንዲኔቪያ ደግሞ የእኩልነትና ጠያቂነት ልምዶችን ያካተተ የግብረ ገብ ትምህርትና የሰው ሰራሽ አስተውሎት ኤአይ ጽንሰ ሐሳቦች መካተታቸውን ቢሮ ገልጸዋል። ነገር ግን ከዚህ ጀርባ ያለው የፖለቲካና የፋይናንስ ውዝግብ ቀላል አይደለም። የትግራይ ትምህርት ቢሮ እንደሚለው የነበረው ካሪኩለም 16 ዓመታት ያስቆጠረና የክልል ራዕይ ያላሳካ በመሆኑ መለወጥ አስፈልጓል። ነገር ግን አዲሱን ካሪኩለም ለመቅረጽ ዩኒሴፍ $550,000 ፍቃድ ቢሰጥም የፌዴራል መንግስት በጀቱን ሙሉ በሙሉ ባለመልቀቁ እስካሁን ለስራው የዋለው $200,000 ብቻ ነው ሲል የፌዴራል መንግስቱን ከሷል። በኢትዮጵያ የትምህርት ፖሊሲ ታሪክ ውስጥ የቋንቋ ትምህርት ሁልጊዜም ቢሆን የፖለቲካ ውጥረት መነሻ ሲሆን ቆይቷል። በ1987 ዓ.ም በወጣው የትምህርትና ፖሊሲ መሰረት ክልሎች በራሳቸው ቋንቋ የማስተማር መብት ይሰጣቸው ቢሆንም አማርኛ የፌዴራል የሥራ ቋንቋ በመሆኑ በሁሉም ክልሎች ከታችኛ ክፍሎች ጀምሮ ሲሰጥ ነበር። በትግራይ ክልል አማርኛን ወደ 7ኛ ክፍል ማዘጋጀት የተወሰነው
ከጦርነቱ በኋላ በክልሉና በማዕከላዊ መንግስት መካከል ያለው የፖለቲካና የማንነት ቅራኔ በከፍተኛ ደረጃ በጨመረበት ወቅት ነው። በተጨማሪም የፌዴራል መንግስት የውጭ ረድኤት በጀትን ይዟል የሚለው ክስ በማዕከልና በክልሉ መካከል ያለው የበጀትና የፋይናንስ አስተዳደር አለመተማመን ምን ያህል ስር የሰደደ መሆኑን ያሳያል። በኮሬ ዞን የቀጠለው ጥቃትና የወሰን ግጭቶች ዳራ ወደ ደቡብ ኢትዮጵያ ስናቀና ደግሞ የዜጎች ደህንነት አሁንም በከፍተኛ አደጋ ላይ መሆኑን የሚያሳይ አሳዛኝ ክስተት ሰምቷል። በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳና በኦሮሚያ ክልል ምዕራብ ጉጂ ዞን ሱሮ ባርጉዳ ወረዳ አዋሳኝ አካባቢ በማሳቸው ላይ የእርሻ ስራ ሲያከናውኑ የነበሩ ሁለት ንጹሃን አርሶ አደሮች በጥይት ተገድለዋል። ጥቃቱ ከተፈጸመ በኋላ አስከሬናቸውን እንኳን ለማንሳት እጅግ አስቸጋሪ እንደነበር ነዋሪዎች ገልጸዋል። የአካባቢው ነዋሪዎችና የዞኑ ከፍተኛ አመራሮች እንደሚናገሩት ይህ ጥቃት አዲስ አይደለም። ላለፉት 10 ዓመታት አርሶ አደሩ መውጫና መግቢያ መንገድ ተዘግቶበት በማሳው ላይ ሲገደል ኖሯል። ነገር ግን እጅግ የሚያሳዝነው ሀገራዊ ምክክር ሂደት እየተካሄደ ባለበት ወቅት እንኳን የንጹሃን ደም መፍሰሱ አለማቆሙ ነው። የኮሬ ዞን ኮሚኒኬሽን ጥቃቱን ጸረ ሰላም ኃይሎች የፈጸሙት መሆኑን አረጋግጦ ከጸጥታ አካላት ጋር በመቀናጀት አካባቢውን ለማረጋጋት እንደሚሰራ ቢገልጽም የህዝቡ ስጋት ግን አልቀረም። የአካባቢው የድንበር ግጭት ዳራ በኮሬ ዞንና በምዕራብ ጉጂ አዋሳኝ አካባቢዎች የሚነሱ ግጭቶች የረጅም ጊዜ ታሪክ አላቸው። በእነዚህ አካባቢዎች የሚኖሩ የማህበረሰብ ክፍሎች በመሬት ይዞታ፣ በግጦሽ መሬትና በወሰን ጥያቄዎች ምክንያት በተደጋጋሚ ግጭት ውስጥ ሲገቡ ቆይተዋል። ባለፉት 10 ዓመታት ውስጥ በደቡብ ኢትዮጵያ የተደረጉ የመዋቅር እና የክልል አደረጃጀት ለውጦች የወሰን ማካለል ስራዎች በበቂ ሁኔታ ባለመጠናቀቃቸው ምክንያት ታጣቂዎች አጋጣሚውን በመጠቀም በአርሶ አደሮች ላይ ጥቃት እንዲፈጽሙ እድል ፈጥሮላቸዋል። መንግስት በየጊዜው የጸጥታ ኃይሎችን ቢያሰማራም ዘላቂ የፖለቲካና የማህበረሰብ እርቅ ባለመደረጉ ምክንያት ንጹሃን አርሶ አደሮች በማሳቸው ላይ ህይወታቸውን ማጣታቸው ቀጥሏል። የአብን ጠንካራ መግለጫና የሀገራዊ ምክክሩ ውዝግብ ዳራ በመጨረሻም ወደ አዲስ አበባና ወደ አማራ ክልል የፖለቲካ ምህዳር ስንመጣ የአማራ ብሔራዊ ንቅናቄ ያወጣው መግለጫ በሀገራዊ ምክክር ሂደቱ ላይ ትልቅ ጥላ አሳርፏል። አብን ባወጣው መግለጫ ለይስሙላ የፖለቲካ ድራማ ፈጽሞ እውቅና የማይሰጥና የማንተባበር መሆኑን በአጽንኦት እንገልጻለን ሲል ሂደቱን አውግዟል። ንቅናቄው እንደገለጸው ወደ ምክክሩ የገባው የኢትዮጵያን ችግሮች በውይይት ለመፍታት ቢሆንም በገዢው ፓርቲ በኩል ግን መዋቅራዊ ጥሰቶችና የአንድ ወገን የበላይነት ተፈጽመዋል። አብን ያነሳቸው ዋና ዋና ነጥቦች የአዲስ አበባ ጉዳይ የበርካታ ሚሊዮን ነዋሪዎች ድምጽ ሳይወክል የአዲስ አበባ የራስ አስተዳደር መብት መታለፍና ከተማዋን ወደ አግላይ ዘውያዊነት ለመለወጥ የሚደረገው ሙከራ የስልጣን ሽኩቻ ገዢው ፓርቲ በምክክሩ መካከል ድንገት ያቀረበው ፓርላማ የሚመረጥ ፕሬዝዳንት ሐሳብ ስልጣንን በአንድ ወገን እጅ ለማከማቸት ያለመ መሆኑ አካታችነት ማጣት የታዩ ግድፈቶች እንዲታረሙ ለምክክር ኮሚሽኑና ለብልጽግና ፓርቲ አቤቱታ ቢቀርብም ምንም አይነት አዎንታዊ እርምጃ አለመወሰዱ የሀገራዊ ምክክር ሂደት ጋር የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋሞ በሀገሪቱ ውስጥ ያሉትን መሰረታዊ የፖለቲካና የታሪክ ልዩነቶች በውይይት ለመፍታት በሚል ዓላማ ነበር። ነገር ግን ኮሚሽኑ ከተቋቋመበት ጊዜ ጀምሮ በበርካታ ተቃዋሚ ፓርቲዎች ዘንድ የአካታችነትና የገለልተኝነት ጥያቄ ሲነሳበት ቆይቷል። በተለይም በአማራ ክልል ካለው የፋኖና የመንግስት ግጭት ጋር ተያይዞ ዋና ዋና የፖለቲካና የትጥቅ አካላት በሂደቱ አለመካተታቸው የምክክሩን ተአማኒነት ጥያቄ ውስጥ ጥሎት ነበር። አሁን ደግሞ በህጋዊ መንገድ ሲንቀሳቀስ የነበረውና በፓርላማ ወንበር ያለው አብን ከሂደቱ መውጣቱና የፖለቲካ ድራማ ሲል ማወገዙ ሀገራዊ ምክክሩ አበይት የፖለቲካ ኃይሎችን ያላካተተ ነጠላ ስራ እንዳይሆን ትልቅ ስጋት ደቅኗል። በአጠቃላይ ከሰሜኑ የትግራይና ከኤርትራ የጦር ስጋት ከደቡብ የንጹሃን አርሶ አደሮች ግድያ እስከ ማዕከሉ የፖለቲካ ፓርቲዎች እውቅና ነቀላ ድረስ በኢትዮጵያ ከፍተኛ የፖለቲካና የደህንነት ሽኩቻ ውስጥ ይገኛል። እርሶስ ምን ያስባሉ? የአሜሪካው አምባሳደር ለህወሓት የሰጡት ማስጠንቀቂያ በክልሉ ሰላም ያመጣል ወይስ አዲስ ውጥረት ይፈጥራል? አብን ከምክክሩ መውጣቱስ በሀገራዊ ምክክሩ ላይ ምን አይነት ተጽዕኖ ያሳድራል? አስተያየቱን በኮሜንት ክፍል ያስቀምጡልን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን በየዕለቱ የሚወጡ ትኩስ መረጃዎችን ይከታተሉ። ሰላም